ሎች ሁሉ የበላይ ነኝ ብሎ የሚያስብና የሚያይ የራሱን ብሔር ከሁሉ በላይ ነው ቅድሚያ ሊኖረው ይገባል በዚህች ሀገር ላይ ይሄን የነበረ ይሄን የሆነ ወደፊትም ይሄን ሊሆን የሚችል እዚህ መግቢያው ላይ ብንሄድ ለምሳሌ በአገሪቷ የታሪክ ባለቤት የባህል ባለቤት የጥበብ ባለቤት እንደገና የአመራር ጥበብ ባስተዳደር ኦርደር ያስያዝን ብንነጋገርበት ይችላል እሱ ማለት ነው ትምከት ዝም ብሎ ቃል አይደለም እንዴት አንድ ህዝብ በዚህ ደረጃ ይፈረጃል ከዛ የሚወጣው ሁሉ ሰው እንዴት በዚህ ሌቭል ሊፈረጅ ይችላል ፈራጁ ብቻ ነው ትምክተኛው የሚጥላቻ አሁን እኔ እኮ ጥያቄ ህዝቡን አይደል ይያልኩ ያለው ስላማራ ህዝብ አይደለም አብን ትምክተኛ ነው አይደለም ትምክተኛ ነኝ ብለዋል እዚህ እንደሱ አይደል እንደገባካቸው ያዛቸው በፍጹም ያው እኔ እኮ ምክትል ሊቀመንበር ነው ይሄው እኮ ታዲያ ምንድነው የሚለው በመግቢያው የአማራ ህዝብ በረጅሙ የኢትዮጵያ ታሪክ ውስጥ ጉልህ ድርሻ ያለው ህዝብ መሆኑን ጠቅሳችሁ በሰው ልጅ ታሪክ ውስጥ የመጀመሪያ ኮኑ ስርዓተ መንግስታት አንዱን ያቆመ የካበተ ያስተዳደር ጥበብ ባለቤት ስላልፈው ነው ችግር የለውም እኮ ከአማራ ውጪ እኮ የምትናገሩት ነው ይሄ ህዝብ ሪኮሌክሽን አለው አልኩ እኮ ታለ መፈክር እኮ እንድናረጋ ያረጋችሁ ራሳችሁ የናንተ ትርክት አሁን እኔ አልተደረገም አልሆነም ምናምን ይያልና አይደለም በቃ የአማራ ህዝብ ላይ የሆነ ነገር እየደረሰ ነው የሆነ ነገር አይደለም በጣም ትልቅ ነገርና የዘር ማጥፋት ለመከላከል መጥተሉበት እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973,000 ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391,000 ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ እና ያልሆነውን ፍረጃ ሰለባ ሆኖ በርካታ ጥቃቶች ደርሶበታል ይሄ ልዩ ጥቃት ስለተከፈተበት ልዩ የመከላከል ማዕቀፍ ያስፈልገዋል ስለዚህ የመከላከል ማዕቀፉም እኮ ያው ፍረጃ ነው እናንተም ይሄን ሲያረጉ ነበር የሚል ነው ፍረጃ ሳይሆን መመከት አይደለም ከረረ ባለ ቋንቋ እንዲያውም በጣም ጥግ ድረስ ሄደ ጠርዘኝነት ለምሳሌ በምን ማኒፌስት ያደረገ ወይ ኮሱን ልገልጽ ነው ከዚህ በፊት እዚህ ከካብን ጋር አንድ ጊዜ ቃለ ምልልስ አድርግ ያለው በዚያ ደረጃ ትምክተኝነታችሁን በይፋ ነው የተናገራችሁት ትምክተኝነት ደግሞ በጣም ዋጋ ሊያስከፍል የሚችል በታሪክም እንደምታውቀው የአንደኛውና የሁለተኛው ዓለም ጦርነት መነሻ ከነበሩ ምክንያቶችም አንዱ ነው ከዚያ ባሻገር አንድ የፓርቲያችሁ ስራ አስፈጻሚ አባል ሲናገሩ የሰማሁትን ነገር እንግዲህ አንተም ታውቃለህ ወይም ቃለ ምልልስ ነው የሰጡት የህወሓትን ምልክት መጠቀም አይደለም ስሙን መጥራት በወንጀለኝነት የሚያስጠይቅ ስርዓት እንገነባለን የሚል ነገር ነው ለምን ህወሓት የትግራይ ህዝብ ሰው እዛኛው ህዝብ መሃል ሄዳችሁ እኛ ዘዝንልህን ማለት ከዚህ በላይ ጽንፈኝነት አለው በጣም ጥሩ አሁን እኮ ይሄ ነው ችግሩ ዋናው የፖለቲካል ኦሪየንቴሽኑ ችግር ነው አሁን በሀገራዊነት ደረጃ አንደኛ ጽንሰ ሐሳቦች ለፖለቲካ ፕሮፓጋንዳና ፍጆታ ይፈበረካሉ ትርጉማቸው እና ይዘታቸው ምን እንደሆነ አይታወቅም ትምክተኝነት ጠባብነት ጽንፈኝነት የሚባሉ በርካታ የፖለቲካ ቮካቡላሪስ እየተፈበረኩ ትምክት ማለት ራሱን ከሌሎች ሁሉ የበላይ ነኝ ብሎ የሚያስብና የሚያይ የራሱን ብሔር ከሁሉ በላይ ነው ቅድሚያ ሊኖረው ይገባል በዚህች ሀገር ላይ ይሄን የነበረ ይሄን የሆነ ወደፊትም ይሄን ሊሆን የሚችል እዚህ መግቢያው ላይ ብንሄድ ለምሳሌ በአገሪቷ የታሪክ ባለቤት የባህል ባለቤት የጥበብ ባለቤት እንደገና የአመራር ጥበብ ባስተዳደር ኦርደር ያስያዝን ብንነጋገርበት ይችላል እሱ ማለት ነው ትምከት ዝም ብሎ ቃል አይደለም በሱኛው ትምከት የሚለው ቃል በሱኛው የሚለው ቃል እኔ እንደ ሎየርም እኮ ነው ማናገር ምንድነው ኦብጀክቲቭ ስታንዳርድ ሊሆነው ይገባል አንተ አሁን ይሄ ማለት ይሄ ነው ስትል ሪፈረንስ ራሱ ይልህም ለምሳሌ ማለት ነው ትምከት ከየት የመጣ ትምከት አሁን የአማራ ህዝብ አሁን ለምሳሌ ልንገርህ ከቃሉ ጋር አንድ ነገር ልንገርህ ይሄ አሁን አዲስ የተጀመረ አይደለም ለማሸማቀቅ ከተፈበረከ የረጅም ዘመን ቮካቡላሪ መሆኑ መጀመሪያ ላስቀምጥልህ በታሪክ 19 ቮካቡላሪውን ኮንሰፕቱ ላይ አይደለም ኮንሰፕቱ አመጣጡ ራሱ እኮ ፖለቲካሊ ፋብሪኬትድ የተደረገ ነው የፖለቲካ ሜሴጅ ለማስተላለፍ ዝም ብሎ እኮ ያረፍተ ነገር የቃል አመደርደርን ጉዳይ እኮ ስላልሆነ ነው 1969 ዓመተ ምህረት
የትግል ጥሪ በሚል መጽሔት ህወሓት ያዘጋጀው በነበረው መጽሔት የኦሮሞ ህዝብን ትግል በሚመለከት ያዘጋጀው ሰነድ ላይ የአማራ ፖለቲከኞች በአጠቃላይ ትምክተኞች ናቸው በአንድነት ድርጅት ውስጥ ራሱ ሲገቡ አላማቸው የጠባብ የአማራ ህዝብ የበላይነት ፖለቲካን ለማራመድ የሚሰሩ ናቸው የሚል ሐሳብ ያለው ምን ማለት ነው እንዴት አንድ ህዝብ በዚህ ደረጃ ይፈረጃል ከዛ የሚወጣው ሁሉ ሰው እንዴት በዚህ ሌቭል ሊፈረጅ ይችላል ፈራጁ ብቻ ነው ትምክተኛው የሚጥላቻ አሁን እኔ እኮ ጥያቄ ህዝቡን አይደል ይያልኩ ያለው ስለ አማራ ህዝብ አይደለም አብን ትምክተኛ ነው አይደለም ትምክተኛ ነኝ ብለዋል እዚህ ትምክተኛ ነኝ ሲል በወቅቱ የህዝብ ግንኙነት ኃላፊ ነበረው ትምክተኛ ነኝ ያ ስፔሲፊክ እኔ አሁን የትምክት ኮንሰፕት ራሱን የትምክት እንትኑን እንቱ ይሄ ህወሓት ፈበረከው ማን ፈበረከው ትምክተኛ የሚለውን እንቱና አማራ እዚህ ፕሮግራሙ ላይ ማየት እንችላለን በባህል በጥበብ በመናምን ሁሉ ነገር ያማራ ነው ታሪኩ ያማራ ነው ባህሉ ያማራ ነው ኖ እንደዛ አይደለም እንዴትና እንደዛ ስላልሆነ ማንበብ ትችላለህ አማራ እንደማናቸው የኢትዮጵያ ህዝብ የጥበብ ባለቤት ነው የረጅም ዘመን እንደማንኛውም የኢትዮጵያ ህዝብ አይልም እንደማንኛውም የኢትዮጵያ ህዝብ ግድኩ መባል የለበትም አማራ ነው ማለት ሌላው አይደለም ማለት ነው ባለቤቱ ነው የታሪኩ ባለቤት አማራ ነው የጦርነቱ የጀግንነቱ የአርበኝነቱ ምን የሚያከራክር አማራ ጀግና ነው ብሎ መሄድና ከሁሉ በላይ ግን የሁሉንም ተሳትፎ ደግሞ ዋጋ ሳይሰጡ አውዱን መረዳት አለብህ የፖለቲካውን አውድ የምንናገርበትን ስላማራ ህዝብ ነው እየተናገረን ያለ ነው እንደገና ፓርቲ ነኝ ትላላችሁ ቬሪ ጉድ ሁለቱም አብረው ስለሚሄዱና አብን ይሄንን የሚያስከድ ብቸኛ ስለዚህ በኢትዮጵያዊነት ሽፋን አዳይነትን ለማራመድ ነው አዳይነት የኛን ጽንሰ ሐሳብ አይደለም እሱ ላስረዳ ያብን የፖለቲካ ትግል መንታ ትግል ነው አንድ ጉዳይ ከተማሪዎች እንቅስቃሴ ጀምሮ በልዩ ሁኔታ ያማራው ህዝብ በመደብም መጣ በብሔር የተደራጀው ሁሉ አዘንድ ኦፍ ዘ ዴይ ህዝቡ የተፈረጀበትና የተጠቃበት ሁኔታ ነው ያለው በዚህ በፖለቲካ ፕሮሰስ ውስጥ ኢሊቱን ያማራ ህዝብ ገዢ መደብ ምናምን በሚል ሪቶሪክ የተጀመረው ሁሉ መጨረሻ ህዝቡን ዋጋ ያስከፈለው ነው አሁን በጅምላ አማራ እንደሚገደል ታውቃለህ ይሄ ፋክት ነው በየሚዲያው ሪፖርት የሚደረግ ጉዳይ ነው የዛ ተረክ ውጤት ነው ይሄ ተገቢ አይደለም በልዩ ሁኔታ አማራ ተብሎ ጄኖሳይዳል አክሽን ሁሉ የተፈጸመበት ያለ ህዝብ ስለሆነ ይሄ መቀልበስ አለበት ነው ይሄንን ሌላ አካል ሊሰራው እንደማይችል ደግሞ ተረጋገጠ ለ60 አመት ለ50 አመት ሊሰራ አልቻለም ሶ አብን የተመሰረተው አንደኛ ይሄ ትክክል አይደለም ይሄ መመከት አለበት ነው ወንጀሉ ራሱ መዘገብ አለበት ወንጀለኛው በሚፈጽምበት የአምሮ ክፍል ወንጀሉ መነገር አለበት the primary responsibility ማለት ነው ወንጀሉን ካልተናገርክ መፍትሄ ልታገኝ አትችልም ታንክ ዩ ይሄንን ማድረግ ግን ታክቲካል ነው ሙቭ አሁን የኢትዮጵያ ፖለቲካ ላይ የብሔር ፖለቲካ ሞቢላይዜሽኑ ሂስቶሪክ ነው ረጅም ጊዜ ነው እንደዚህ ጥፋ ስትለው እንደሳት እፍ ስትለው የሚጠፋ አይደለም ፊሎሶፊካል ፋውንዴሽን ያለው ማደራጃ ነው ብለን አናምንምኛ የዘርና የሃይማኖት ፖለቲካ ለኢትዮጵያ የመጨረሻው ግብ ተደርጎ መያዝ አለበት የሚል ምነት የለም እናንተ እንደሱ አይደል እንዲጋራችሁ ያዛችሁ በፍጹም ያው እኔ እኮ ምክትል ሊቀመንበር ነው ይሄው እኮ ታዲያ ምንድነው የሚለው በመግቢያው የአማራ ህዝብ በረጅሙ የኢትዮጵያ ታሪክ ውስጥ ጉልህ ድርሻ ያለው ህዝብ መሆኑን ጠቅሳችሁ በሰው ልጅ ታሪክ ውስጥ የመጀመሪያ ኮኑ ስርዓተ መንግስታት አንዱን ያቆመ የካበተ ያስተዳደር ጥበብ ባለቤት ያ ስላለፈ ነው ችግር የለውም እኮ ከአማራ ውጪ እኮ የምትናገሩት ነው ይሄ ህዝብ ሪኮሌክሽን አለው አልኩ እኮ ይሄ ስለ ኢትዮጵያ ብዙ ነገር ነው የምንናገረው ስትራቴጂክ ሰነድ አለን ስለ ፖለቲካ አቅጣጫችን ከየት ወዴት እኮ አለ ስለ ኢትዮጵያ ለምሳሌ እዚህ ጋር በቋንቋ ረገድ የኢትዮጵያ ብሔራዊ ቋንቋ አማርኛ ነው ፕሮግራማችሁ አማርኛ እንደሆነ እንሰራለን ነው አሁንማ ብሔራዊ ቋንቋ ቢባል መንግስት ብትሆኑ አማርኛ ነው የምታደርጉት ኦፍ ኮርስ ሌላውን ግን የስራና የምናምን ቋንቋ ነው የምትሉት ማን ይችላል ሁሉም ኮምፒት ማድረግ ይችላል ይኸውልህ አንድ ሞዴል አስቀምጠልህ አሁን ጉዳዩን እኮ ዳውን ቱ ቮካቡላሪና መፈክር ስለምንወስደው ነው ፖለቲካውን አሁን ኢትዮጵያ ውስጥ ያለው ችግር የመጀመሪያው ነገር እኮ ምን ይደረግ ያለ ምን ይደረግ መሰለህ አንድ ነገር ልምጣለ መፈክር እኮ እንድናረግ ያረጋችሁ ራሳችሁ የናንተ ትርክት አሁን እኔ አልተደረገም አልሆነም ምናምን ይያልን አይደለም በቃ ያማራ ህዝብ ላይ የሆነ ነገር እየደረሰ ነው የሆነ ነገር አይደለም በጣም ትልቅ ነገርና የዘር ማስፋት ለመከላከል የምትሄዱበት መንገድ የበለጠ ደግሞ ይሄን የሚያፋፍም የሚያጋግልና በተለይ እቺን ደግሞ የመጣችሁ እውነተኛ ያማራ ህዝብ ወኪል ሆናችሁ ለመታየት ካላችሁ ድብቅ አጀንዳ በፍጹም እንደዛ አይደለም ለምን መሰለ
አፍተር ኦል እኛ ፖለቲካ የሥራ ስምሪታችን የኑሮ ወደታችን አይደለም ኢትዮጵያ ውስጥ እንደተለመደው ፖለቲካ የየራሳችን ስንመሰረት ታዲያ የሥራ ወደታችሁ ሳይሆን አሁን ለአማራ ሕዝብ ታግላችሁ ይሄ ነው ችግሩ ምንም ጥያቄ የለውም ፖለቲካን ስራ አድርጎ የሚሰራ አካል መጥፋቱ ነው ዛሬ እንደ ሁለተኛ እንደ ፓርት ታይም ስራ አኮስንት ነው እኮ እኔ ስመጣልህ ወይ አሁን መንገድ ላይ የምትይዝበት ሁኔታ ነው እንጂ ያልገባኝ እኛ አብንን ስንመሰረት ይሄንን ፖለቲካ ዲፋይን አድርገን ስትራቴጂ ጎል አስቀምጠን በአማራው ህዝብ ዘርፍ ያለውን ትግል በኢትዮጵያዊነት ዘርፍ ያለውን ትግል እንዴት ነው መሃል መንገድ ሚዛኑ መጠበቅ የሚቻለው በሚል ነው የመጣ ነው ባህር ዳር ከተማ ጣና ጀልባ ላይ መታሰራችንን ታውቃለህ 18 ልጆች 18ቱም የመንግስት ስራ የግል ስራ የዩኒቨርሲቲ መምህርነት ስራ ያለ ልጆች ነን ኦሬዲ ስታብሊሽድ ነው ስለ ስራችን ጉዳዩ የህዝብ ጉዳይ ስለሆነ ነው የገባንበት ማለት ነው እንጂ ስራ ፍለገ ወደ ስራም የለውም የራሳችንን ገንዘብና ጊዜ ነው ኤክስፔንድ ስናደርግ የነበረው በርካታ ስራዎቻችንን የግል ስራዎቻችንን መንገድ ላይ ጥለን የገባነን ማለት ነው ባጭሩ ይሄ መሰረታዊ ጉዳይ ስለሆነ አይደለም ኢንፋክት እንደው የተለመዱ መስመር አይደለም ለማለት ነው እንጂ ጥሩ እኛ እንዳብን ስንደራጅ አንደኛ ነገር ይሄ ቅድም የነገርኩ በአማራ ህዝብ ላይ እየደረሰ ያለ ችግር አለ ህዝባችን ነው ራሳችንን እኮ ማለት ነው አንድ ሰው በማንነቱ ለይቶ ሲጠቃ የዛ ካታጎሪ ሁሉ ዲስትሪቢዩቲቭ የሆነ ስሜትና ጥቃት ይሰማዋል ያ ተሰምቶን ጉዳዩ ደግሞ መቀልበስ አለመቻሉ ወደ ከፋ አደጋ ይሄደ መምጣቱ ይሄም በራሱ እንኳን ተነጥሎ ቢታይ ለኢትዮጵያም ችግር መሆኑ ምክንያቱም ህዝቡ የኢትዮጵያ እኮ አንድ አምድ ነው አይደል ሶ ይሄን ማላላት ማለት እኮ ኢትዮጵያን ማፍረስ ነው ኦኬ ልክ ሌላውንም ህዝብ ስትነካ እንደሚፈርሰው ሁሉ ማለት ነው የህዝብ ተፈርጆ በዚህ መንገድ መጠቃቱ አንድ ትክክላለም ሁለተኛ በኢትዮጵያ በታሪክም በፕሮሰስም ተሳትፎም ቀላል የሚባል ህዝብ እኮ አይደለም ይሄም ድናይ ሊደረግ አይገባም ሶ ይሄ ህዝብ እንደዚህ ተፈርጆ በዚህ ሌቭል ሲጠቃ ከጎኑ የሚቆመው አካል ደግሞ እየሳሳ መምጣቱ በአንድነት ድርጅትም በብሔር ድርጅትም ያለው ሁሉ ዘገባ እንኳን ሽፋን ሊሰጠው አልቻለም ይሄ እኮ ተፈትሾ የተረጋገጠ ጉዳይ ነው ስለዚህ አትሊስት ችግሩን የሚነገር ተደራጅቶ የፖለቲካ ስራ የሚሰራለት በትክክለኛ ልጆቹ ደግሞ የሚወከልበት ሁኔታ በብሔር ፌደራሊዝም ውስጥ እኮ አማራ እንደ ህዝብ ከሽግግር ጊዜ ቻርተሩ መረቀቅ ጀምሮ በህገ መንግስቱ ጉባኤ አጠቃላይ ሂደት ውስጥ እኮ የተሳተፈ ህዝብ አይደለም ይሄ ሁሉ በደል ነው የደረሰው እኮ ለምን አብን ወደፊት አያይም ነው የኔ ጥያቄ አሁን ወደፊት ነው እኮ ወደፊት ባለፈ ታሪክ ላይ መንጠልጠል አሁን በነገራችን ላይ በሌላ ቅኝት ደግሞ አንዱ የአማራ ህዝብ እየተጠቃ ነው የሚባልበት ወይም ለመጠቃቱ በምክንያትነት የሚቀርበው የድሮ ገዢ መደቦች ወዘተርፈ ነገሌ እንዲያርጓል እንዲ በሚል ነው ያንኑ መድገም ለምሳሌ በሽግግር ጊዜ ብቻ የተወከለበት እንዲ ያለፈ ታሪክ ላይ ተንጠልጥላችሁ ከህዋት ጀምሮ ማለት ነው ሊሆን ይችላል ያማራን ህዝብ በዚያ ዛሬም እንዴት ስለ ህዋት ታወራላችሁ ህዋት ወርቋል ብላችሁ ዛሬም በምርጫ ትርክትና የምርጫ እንቅስቃሴያችሁ ላይ ዛሬም ስለ ህዋት ነው የምትናገሩት ወደፊት ለምን በጣም ጥሩ አንደኛ ነገር ያለፈው ችግር ዳፋው ዘው ይቆም አይደለም አሁን የቀጠለ ነው አይልምታል እንጂ እኔም ልናገር እንጂ የቀጠለ ጉዳይ ነው ሁለተኛ ነገር በዚህ ችግር ምክንያት ውጤቱ አሁን የምንኖረው ነው ላይቭ እየኖር ነው ያለነው ጉዳይ ነው ሰም ኤሌመንት በታሪካዊ ሰንሰለት የፈጠሩት የኛና የነሱ ፖለቲካ አማራው እንድጠቃ መደላድሉን በመፍጠር ሂደት ያመቻቹት አጠቃላይ ለጥቃት ህዝቡን ያጋለጡበት ፖለቲካ አለ ይሄ ሌጋሲያቸው ነው ከዛ ያለፈ ግን በቀን ከቀን ስምሪት ያለውን ነገር ሁሉ እነሱ ናቸው ለማለት ይቸግራል ምክንያቱም ለመሰለ እነሱ አማራ ጠሉን ትርክት የፈበረኩት ቢሆንም በሂደትና በጊዜ እርዝመት በርካታ ሺህ ጄሊያ መንጋቢዎችን ማፍራት ተችሏል ገብቷል ሶ አሁን እነዛ
እነሆ አዲስ ነገር ከቴምር ፕሮፐርቲስ በታላቁ አፍሪካ ህብረት ፊት ለፊት ወይም ከብስራት ኤፍኤም አጠገብ የፋሲካ በዓልን ምክንያት በማድረግ ባለ 2 እና ባለ 3 መኝታ አፓርትመንቶችን ለሽያጭ አቅርበናል። ቀድመው ለሚመጡ 10 ደንበኞች ብቻም ባለ 2 መኝታ 91 ካሬ ሜትር በ973,000 ብር ቅድመ ክፍያ፣ ባለ 3 መኝታ 130 ካሬ ሜትር በ1,391,000 ብር ቅድመ ክፍያ ብቻ ቤቶን የግለው ያድርጉም። 60% ሲከፍሉ ተጨማሪ 40% ቅናሽ ያገኛሉ። ውጤቶች ናቸው አሁን በየአካባቢው ህዝቡንም ጥቃት እየሰነዘሩበት ያለው። እስቲ አሁንኛ ስለማየቱ በመገለጫ ወደፊት ስለማየታችን ባለፈው ምርጫ ታስታውሳለህ? ምርጫ በኮሮና በሽታ መተላለፍ አለበት የለበትም ምርጫ ሲባል ሁሉም ጽንፈኛ አካል በተጨማሪ እንደገና የተወሰነው አካል ምንድነው ያለው? ይሄ ማከላይ መንግስት መፍረስ አለበት፣ ማንዴት የለውም፣ የሽግግር መንግስት መፈጠር አለበት የሚል አቋም ነበር የተወሰደ። በዚህ ጎራ እንግዲህ በበጎ ምልከታም የተሳተፉ ይኖራሉ። ህወሓትን ጨምሮ ደግሞ የህወሓት ብሎክ አለ። አላማው ግልጽ ነበር። ያብና አቋም ምን ነበር? ይሄ አሁን ባለንበት ፖለቲካ ውስጥ የህዝባችን ዘላቂ ጥቅም የሀገራችን አንድነትና ሉዓላዊነት ሊጠበቅ የሚችለው ማዕከላዊ መንግስቱን ኢንተግሪቲ በጠበቀ መልኩ የሽግግር ጊዜ ተፈቅዶ ሁላችንንም አሳታፊ ያደረገ ብሔራዊ ውይይትና ድርድር ተደርጎ ፍትሃዊ ማዕከላዊ መድረስ መቻል ነው የሚል ውሳኔ ማስተላለፉን አትረሳው። ያ ማለት ምን ማለት ነው? በጥሬ ስልጣን ግብግብ በጊዜያዊ ፍላጎትና ቀድሞ በደረሰው ችግር ብሶት ምክንያት ከመታጠር ይልቅ ፎርዋርድ ሉኪንግ ስለዚህ ገዢው ፓርቲ ያሻግረን ብላችሁ ፈቅዳችኋል ማለት ነው? አልፈቀድንም። ምን ማለት ነው ታዲያ? ገዢው ፓርቲ አይደለም ያሻግረን የፓርላማ እንትና ያልነውኛ ፓርላማ ኮሚሽን ሁሉ እንዲቋቋም እኮ ሰጀስት አድርገናል። ዞሮ ከዚያኛው ጎራ በምን ይለያል? እንዴት ከዚህኛው የሽግግር ካሉት አካላት የሽግግር ማለት ምን ማለት መሰለ? ከዚህም ያለ ኃይል መጥቶ መሃል ላይ ተቀምጦ የሽግግር መንግስት ጊዜያዊ መንግስት ያቋቁሙም ነው። የናንተስ ምንድን ማለት ነው? ይሄው መንግስት ማለት ያ መንግስት ደግሞ ምን አይነት መንግስት ይሆናል መሰለ? 1983 ተመስርቶ የነበረው አይነት መንግስት። እናንተ ግን ይሄኛው በዚህኛው መንግስት ማዕቀፍ ስር ነው ጥያቄያችሁን ያቀረባችሁት። ጊዜያዊ ነው ይሄ ትራንዚሽን። ዞሮ ባይምሮ በሞራል ተሸንፋችኋል። እሱን ያሻግረን ብላችሁ ፈቅዳችሁ የሰጣችሁት ይበልጠናል እያላችሁት እኮ ነው። ኖ ያሻግረን የሚባል ቃል የለውም። አንደኛ ነገር ሁለተኛ በመንግስት ላይ እኮ ከፍተኛ የሰላ ትችት እኮ አለ። በዛው እኮ በነበረው ጊዜ እኮ ለውጥ እንቅስቃሴ ከነበረበት ጊዜ አንስቶ የኮሮና ወረርሽኝ አካባቢ ላይ ጭቅጭቅ እስከተነሳበት ጊዜም ድረስ እኮ መንግስት በርካታ ስህተቶችን ፈጽሟል እኮ። የሰብአዊ መብትን መጠበቅ እኮ አልቻለም። የዜጎችን ነፃነት ማስከበር እኮ አልቻለም። ይሄ እኮ ትችታችን ላይ ሁሉ አለ። በቀጣይም ደግሞ ስራ መስራት ያለበት መሆኑንም እኮ አስቀምጠናል። ጉዳዩ ምንድነው? አሁን የመንግስታዊ ስርዓትን ለጊዜያዊ ለውጥ ማድረግ ሳይሆን አስፈላጊነት ያለው አጠቃላይ ወደ ብሔራዊ መግባባት ምዕራፍ መግባት አለብን። ሽግግር መንግስት ደግሞ ለዚህ አስቻይ አይሆንም ነው ይተረንፍና የተበላሸ መንግስት ያመጣብን። እኔ አሁን ለነገሩ ወደፊት ማየትን የሚለውኛ ጋር የሚያወላዳ ወደፊት የማየትን ኮንሰፕት ያነሳውበት አንዱ ምክንያት በነገራችን ላይ አሁን በተለይ ባለፉት 3 አመታት ብዙ ነገሮች ሳናውቃቸው ዝም የተባሉና ግን በጣም ችግር እየፈላ መሆኑን የሚያመላክቱ ነገሮች አሉ። ልክ እንደማንኛውም ህዝብ እናንተን በተለይ የሚደግፉ የአማራ ክልል ወጣቶች የስራ አጡ ቁጥር በጣም በከፍተኛ ሁኔታ እየጨመረ ነው። በየሌሎች ክልሎች ላይ የሚገኙ የአማራ ወጣቶች በተመሳሳይ ስራ ከማጣታቸውም በላይ በሐሳብ የሚቆዝቡበት ሁኔታ ነው ያለው። ስለዚህ እንደዚህ ልክ አሁን ምርጫ እንደመሆኑ መጠን ህብረተሰቡን ሊለውጡ የሚችሉ ነገሮች በሳይንስና ቴክኖሎጂ፣ በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ እንዲያሉ ራዮችን ይዛችሁ ስትንቀሳቀሱ በየመፈክሮቻችሁ እንኳን ይሄን ስታሰሙ አንሰማም። ለምንድነው ነው መፈክሮቻችሁ ያለፉ ነገሮችን የሚያስታውሱ ልክ አይደሉም እያልኩ አይደለም። ያለፉ ነገሮች ልክ አይደሉም እያልኩ አይደለም። ነገር ግን እነሱን በማስታወስ ብቻ የሚፈጠር ነገር አለ ወይ? ለዚህ እኮ ነው ቀደም ሲል የአማራ ህዝብ ብቸኛ ወኪል ለመምሰል የምታረጉት ጥረት ምናልባት ከመንገዳችሁ ያስወጣችሁ እንዳይሆን ነገር በጣም ጥሩ ሐሳብ ነው ያነሳው። አንደኛ ነገር የባለፈ ነገር አይደለም አሁን እያወራን ያለ ነው ብያለሁ። እሱ ይሰመርበት ደግሞ
የባለፈው ማስጣል የሚፈልጉት ሰዎች አሁን ላለው ሜዳ ዝም ብለን ብቻችንን ተዋናይ ነን ህዝቡን አውላላ ሜዳ ላይ እንደፈለግን አድርገው ከሚል ስሜት የተነሳ ነው ሁለተኛው ነገር እኛ ስለ ኢትዮጵያም ቢሆን ፐርስፔክቲቭ አለን ፖሊሲ አለን ፕሮግራም አለን ማኒፌስቶ አለን ኦሬዲ ፕሪንቲንግ ሃውስ የገባ ማለት ነው ቫሊዴሽን አሁን ነገና ከነጎዳ የሚሰራ ማለት ነው ናሽናል ዲሞክራቲክ ኢንስቲትዩት የሚባል ተቃል የአሜሪካ ተቋም እሱ ስፖንሰር አድርጎት ቫሊዴት የሚደረግ ፖሊሲ ማለት ኤንዲአይ ናሽናል ዲሞክራቲክ ኢንስቲትዩት እሺ ምንድነው እሱ የሀገር ውስጥ መንግስት ያለው ነገር መንግስት ፈቅዶለት የሚሰራ ድርጅት ነው የብልጽግና ፓርቲንም ሰፖርት ያደርጋል ለኢትዮጵያ ውስጥ ማለት ነው እኛ ግን ኤክሴል አድርገን በዚህ በፕሮግራም ኖሚኔሽንም ስፖንሰር የተደረገን ድርጅት ነን ኢኒዌይ ፖይንቱ ምን መሰለ አሁን ኮንቴክስቱን ማሳት የለብንም የኢትዮጵያ ነው አሁን ያለው የኢትዮጵያ ፖለቲካ መጀመሪያ ላንድስኬፑን የማስተካከል ትግል ፈንዳመንታል ትግል መሆኑ መታመን አለበት አሁን የኛና የነሱ የጥላቻ ዳይኮቶማይዝድ የሆነ ፖለቲካ የሰፈነበት ምህዳር ውስጥ ነው ያለነው አሁን እነማን ናቸው እነሱ ይሄ እኮ ነው አሁንም የኛና የነሱ የሚለውን ነገር ትንሽ እንትን ይላል የኢትዮጵያ ህገ መንግስት ይው ፓራግራፍ 4 መቅድሙ ላይ ምንድነው የሚለው በህዝቦች መካከል በብሔረሰቦች መካከል የተዛባውን ግንኙነት ለማስተካከል ነው የሚለው ይሄንን ፓራግራፍ ወስጄ ሀተታዘ ምክንያቱ ላይ ልወስድ ይችላል የኢትዮጵያ ጉባኤ በሚዘጋጅበት ጊዜ የነበረው ላይ ያማራን ህዝብ በቀጥታ ሲዘልፉ የነበሩ ተወካዮች ያወሩት የነበረ ነው ያ ሰነድ ለምን ፐብሊክ እንደማይሆንም እኛ መረጃው ስላለን ማለት ነው ለምን አታረጉትም መረጃውን ለምን አሰጡ ምንድነው መረጃው እንሰጣለን ምንድነው በሱንም እግረ መንገድ ይንገር በቃ ያማራ ህዝብ ኢትዮጵያን ሲበድል ነበር የራሱን ቋንቋና ባህል ሲጭን ነበር ከዚህ በኋላ ተመልሶ ወደ ስልጣን ወደ ምዕራፍ መምጣት የለበትም እና ነው የሚሉ በርካታ እንትኖች ናቸው ዝርዝሩ ትልቅ ሰነድ ስለሆነ የጉባኤው ውጤት ነው መንግስት ይፋ ያላደረገበት ሁኔታ አልጠቁም ብዬ ነው ፖይንቱ ግን ምንድነው የፖሊሲና የፕሮግራም ሩጫ ጉዳይ አይደለም አሁን የኢትዮጵያ ፖለቲካ እሱ መታመን አለበት ይሄን ዳውን ፕሌይ ለማድረግ አይደለም ሬሌቫንሱ ኢምፖርታንት ነው ህይወት ይቀጥላል ድርድሩም ውይይቱም ተካሂዶ መሻሻሎች እስኪመጡ ድረስ እኮ ብዙ ነገሮች መንገር ላይ መሄድ አለባቸው ለዛም ይሄው አማራጮቻችንን አስቀምጠናል ግን ለህዝቡ ግን አሁን መጀመሪያ አስቻይ ያልሆኑትን ነገሮች መለየት ለምንድነው ምን ገዳደለው አፍተር ኦል ለምንድነው ይሄ ሀገር አንዱን እንደ ጠላት የሚያይበት ምክንያት ምንድነው ያልነበረ ወይም ደግሞ በተወሰነ ደረጃ ችግርም ከነበረ መቀረፍና ወደፊት መጓዝ ሲገባን ለምንድነው ባለንበት ተቸንክረን የቀረነው መቸንከር ብቻም አይደለም ወደ ኋልዮሽ ጉዟችንም ደግሞ በሰፊው ቀጥሎ ያለበት ሁኔታ ነው ያለ ለምንድነው የሆነው ኢሊት ባርጌኒንግ ያስፈልጋል ማለት ነው መነጋገር መቻል መድረክ መከፈት አለበት መድረክ ደግሞ ሲሪየስ መድረክ ነው መከፈት ካለበት መከፈት ያለበት ኢንቫይት ተደርጎ አሁን በዛ ሰዓት ፓኬጁን ሁሉም ይዞ ይመጣል ሀገረ መንግስቱ ምን መምሰል አለበት ሩል ድራፍት መደረግ አለበት ፕሪንሲፕሎች ግን ቋሚ ፕሪንሲፕሎች መነደፍ ይኖርባቸዋል አንድ ሀገር መጀመሪያ የሀገር አንድነትና ሉዓላዊነት የህዝብን አንድነት በመር ደረጃ መቀበል ግዴታ ነው የመድረክ አባል ለመሆን ከመነሻው ማለት ነው በሀገር ማቀፍ የሚሰራ ጉዳይ እንደመሆኑ መጠን ሀገር ክደ የዚህ መድረክ አባል ልትሆን አትችልም ሶ ፈንዳመንታል ምክንያቱም ባልተመቸ ጊዜ መድረክ እየረገጥክ ልትወጣ ነው ማለት ነው እንደዛ ይሰራ መድረኩ ካርቭ ከተደረገ በኋላ ለሁሉም የሚሰራ ፍትሃዊ አማካይ ማግኘት ይቻላል ሌላም ሀገር የተሞከረ ጉዳይ ነው የሚያቀቱ ጉዳዮች ካሉ የኤክስፐርት ጉዳዮች ሳይንቲፊክ ጉዳዮች ካሉ ገለልተኛ ባለሙያዎች እየመጡ የታሪክም ጉዳይ ካለ መነታረኪያ መሆን የለበትም ባለሙያዎች አሉ አክቹሊ ያለፈ ነገር በቀጥታ ያሁኑን ነገር ሁሉንም ነገር ዲፋይን ማድረግ አለበትም ሊባል አይገባም ግን ለውቀት ያክል ደግሞ የታሪክ ባለሙያዎች ባለቤቶች አሉ ሂስቶሪዮግራፊ አለ የአጻጻፍ ስልት አለው ቀጥታ ታሪክን የፖለቲካ ማደራጃ ማድረግ ነው ለዚህ ሀገር ይጎዳው ካውንተር ናሬቲቪንግ ማምጣት ያስፈልገ ለዚህ ነው ምክንያቱም ችግር አመጣ ነው አስፈላጊ ያልነበረ ሲገዛ ነበር ያለ መመለስ ነው ምናም ማለት ዝም ብለዚህ ጋር ምንድነው ድርሻ ያማራ በሰውልሽ ታሪክ ውስጥ የመጀመሪያ ከሆኑት ስርዓተ መንግስታት አንዱን ያቆመ የካበተ የአስተዳደር ጥበብ ባለቤት የሆነ ህዝብ ምን ማለት ነው የካበተ የአስተዳደር ጥበብ ባለቤት የሆነ ህዝብ ብለዚህ ጋር ስታስቀምጠው በዚያኛው በኩል ያለው ናሬሽን ልክ አይሆንም ልክ አይሆንም እንዴት ይሄ እኮ ኤክስክሉሲቭ እኮ አይደለም ይሄ ሌላውን የሚገፋ
አይደለም ይሄ ሂስትሪ የራስን ታሪክ ነው ይያልክ ነው ስለዚህ ያን የካበተ ልምድ ያለው አሁንም ወደዚህ መልሰው አይሆንም እንደ ህዝብ እኮ አማራው ህዝብ ሲኖር በድርም በቤተ ክርስቲያንም በመስጂድም በተለያዩ ማህበራዊ ጉዳዮች እኮ ሰፊ ሞዳሊቲን ቀርጾ ሲተዳደር ሲያስተዳድር የነበረ ህዝብ ነው ይሄ ምን ችግር አለው የኦሮሞ ህዝብ በገዳ ስርዓት ረጅም ዘመናትን ሲተዳደር ሲያስተዳድር የነበረ ህዝብ ነው የትግራይ ህዝብ በሲም ይሄ ህዝብ በዚህ መልኩ የኖረ ነው this is historical እንትን ነው ማለት ለምን አንዱን አትለዩትም ለምሳሌ ብሔርተኛ ድርጅት ተሆኖ አሁን የናንተ ነው እኛን ግራ ይገባን አንዱ ላይ ባለመቆም በጣም አሪፍ እንደውም ግራ ገባን ለምንድን ነው መሰለ ይሄንምል ለምሳሌ ብዙዎቹ ብሔርተኛ ድርጅቶች አሁን የኦሮሞ ውስጥ የሚንቀሳቀሱ ብሔርተኛ ድርጅቶች ከኦሮሞ ግዛት ወይም ደግሞ የኦሮሞ ክልል የሚባለው ወይም የኛ ደጋፊዎች ናቸው እንወክላቸዋለን ከሚሉት ህዝብ ባሻገር ሄደው ሲንቀሳቀሱ አይታይም በእናንተ በኩል ደግሞ ለአማራ ወይም ደግሞ የአማራ ብሔራዊ የሚለውን ስም ሰጣችሁ በንቅናቄው አግባብ ይሁን ግን ደግሞ የምትሻገሩት ነገር አለ አንዳንዴ ብዙ ህዝብ የአማራ ህዝብ ሁሉም ቦታ ይኖራል የሚል ምክንያት ሊኖር ይችላል ግን በስፋት ማይኖሪቲ በሆነበትም ቦታ ላይ ራሱ ሰፊ እንቅስቃሴ ለማድረግ የሆነ ነገር ገባ ወጣ ብቻ አለና በራሱ አታካሩ ላይ የተመሰረተ አይነት ምናልባት ቀደም ሲል አቶ በረከት ብለውት ነበር ካልኩ ጋር የዚች ሀገር መቃወስ መነሻ ምንጩ ከዚህ ክልል ነው ሲሉ እናንተን ይሆነው መጀመሪያ እንደው ይሄን ቃል ከመጣው አይቀር አቶ በረከት የሚባሉ ሰውዬ በዚያው መልእክት አስተላልፉ እሳቸው ናቸው የእሳቸው ድርጅት ነው የሚል ማአት እዚህ ከተማ ሰው ነገር ታዲያ በረከት ስሙን የኢትዮጵያ የፖለቲካ መስመር የማደራጃ መርሁ የብሔር ፌደራሊዝም ሲሆን በ1983 የሽግግር መንግስቱን ጨምሮ የህገ መንግስቱ ስርዓት እና የፌደራል ስርዓቱ ሲዋቀር በአማራ ህዝብ ላይ ራሱን የማይወክሉ ነገር ግን ሹምባሽ ሆኑ ለሌላ የፖለቲካ አደረጃጀት አሳልፈው ጥቅሙንና ማንነቱን ልጆቹና ያስረከቡ ስብስቦች በአማራ ህዝብ ላይ ተጭነው ነበር ይሄ ኮሎኒያል አድሚኒስትሬሽን በመንለው ደረጃ ነው ከወሰድከው ማለት ነው የዛዋና ተዋናይ የሳቸው ካልሆነ ሳቸውን ይሄ ሰውዬ በዛ ሰዓት ሁሉ የአማራ ክልል መንግስት ከፍተኛ ባለስልጣን የፌደራሉ መንግስቱ ከፍተኛ ባለስልጣን የባዕደን መስራችና የባዕደን አደራጅ ከዛም ባዕደን መንግስት ነበር የአማራ ክልል መንግስት በፌደራሉም አንድ ስቴክ ሆልደር ነበር ስለዚህ በውጤት ደረጃ መጨረሻ አማራ ክልል ላይ ችግር ከመጣ በዚህ ፕሮሰስ ምክንያት ተጠያቂ ራሳቸው ናቸው ይሄን ፖለቲካ በዋናነት በሉዓላዊነት ማኔጅ ያደርጉት የነበረው ህዝቡ ሳይሆን እሳቸው ነበሩ ሶ ማንንም ብሌም ሊያደርጉ አይችሉም አፍተር ኢፌክቱ ኦኬ በኋላ ወጣቱ እንዲኩ ነው እሳቸው በፈጠሩት ምክንያት እሳቸው ናቸው ባዲን ያው ዋናው ተዋናይ እሳቸው ናቸው የነበሩበት ለማለት ነው ከዛውስ ማንንም መናገር ስለማይችል ማለት ነው በነገራችን ላይ ሊቀመንበር አልነበሩም ኖ ማስተር ማይንድ እሳቸው ናቸው እሱ ተለያየ አግባብ የተገለጸ ነው አንተም ስማቸውን ማንሳት ያስፈልገ ሌላው ማንሳት ያስፈልገው ኮምፓራቲቭ ሬሌቫንሳቸው ከባድ ስለሆነ ነው ሪላቲቭ ቦታቸው የባዕድን ማስተር ማይንድ መሆናቸው ስለሚታወቅ ነው ሌላ ምክንያት የለውም እና አቶ በረከት አብንን ሊፈጥሩት አይችሉም ምክንያቱም እንደዛ ካደረጉ በጣም የሚገርም አይነት ነገር ነው በረከት ሰሞኑን የአማራ ህዝብ ጠላት ነው አሁንም ሌላ ችግር ሊፈጥር ነው ከህወሓት ጋር አብሮ እየሰራ ነው ብዙ ችግር ሊያመጣብን ነው በሚል በዋናነት አማራ ክልል ላይ መቀመጫቱ የነበሩት በወጣቱ ነው እንግዲህ አሁን እሳቸው በሚፈርጁት ምክንያት ችግሩ ራሳቸው ላይ በግለሰብ ደረጃ ሲመጣ ነው ፖለቲካል ያደረጉት ጉዳዩ ስለዚህ እሳቸው አይወክሉትም ይናሳቸው አይደለም እሳቸው ሊወክሉት አይችሉም ግንኙነትም የለውም ግን ምን መሰለ የሚጠላ አካል ግን ብዙ ጊዜ አሁንኛ ላይ ግን ታቃላችሁ መቼም የትም አላመጣውም አንተ አላመጣውም እኛ ኮፍረጃ የጀመርነው ፕሮግራማችንና መተዳደሪያ ደንባችን ሳይታወቅ ሙሉ ዓለም አዳራሽ ባህር ዳር ማን ነው የሚፈርጃችሁ ምንድነው ይሄን የምታስፈሩ ናችሁ ምንድነው ምን እንደመጣ ልንገር እሺ ባህር ዳር ሙሉ ዓለም አዳራሽ ውስጥ እንዳለን ገና ነው እንግዲህ ፕሮግራማችን አይታወቅ ብቻ የአማራ ድርጅት ነው ስሙ ይታወቃል ይፋሎንም ጉባኤ ነው የትግራይ ኦንላይን ምን ብሎ አውጥቶ እንደነበር ታውቃለህ ደርግ ባዳራሽ እየተሰበሰበ ነው ብሎ አውጥቶ ካን ዩ ቢሊቭ በአንዳንድ ጊዜ እኮ ምንድነው መሰለ
ፍረጃው ብሎ የተጀመረው መድረኩም ያስደነግጣል ለምሳሌ አሁን እዛ መድረክ ላይ የፓርቲው ሊቀመንበር የነበሩት ይወቅቱ ምንም እኮ ነገር ሳይባል የተጻፈው ነው ያልከው ለነበሩ አካላት የተሰጠ መለኮታዊ ምላሽ ነው በሚል ቃል ነው ራሱ የገለጹት እሳቸው እና እንዴ ለምን ቢያስደነግጥ ምን ችግር አለ እንዴት ምንድነው የሚገርም እንዴት ህዝቡ for a long period of time ተደራጅቶ አሁን ስለ ፍልስፍና እኮ አይደለም ስለ ፕራግማቲዝም ነው ያወራ ነው ይሄ ህዝብ እኮ ተፈርጆ ተጠቃ ይሄንን ህዝብ መከላከል ሳይቻል ኖረ እሱ ራሱ ደግሞ መለኮታዊነት ምን ወሰዳቸው እሱ ራሱ ዝሩ የሆነና የተደራጀ ፖለቲካ ስራ ሳይሰራ ብዙ ችግሮች ደረሱበት ህዝቡ ልጆቹም ተበትነው እንደጨው በየቦታው የማንም ማጣፈጫ ሆኑ እንጂ ለሱ ጠብ የሚያደርግ ፖለቲካ ሳይሰሩ ቀሩ ፍራጃይል የሆነ የፖለቲካ ስምሪት ውስጥ ነው የከረሙት በዚህ በኢትዮጵያ ነባራዊ ሁኔታ መሃል መንገድ ላይ ተገናኝተ ድርድሩን ውጤታማ ለማድረግ መጀመሪያ በዚህ መልኩ መቆም ነበረበት the order of the day እኮ ነው ለምንድነው አማራ ላይ ሲደርስ የፖለቲካ ምክንያቱ የሚያነክሰው ሊሆን አይችልማ በዛ መንገድ ቆሞ ይሄንን አይዲያል ራሱ ማግኘት መቻል የዚህ ትውልድ ትሩፋት ነው እንግዲህ ሰው መለኮታዊ ማለው ምድራዊ ሰማያዊ እሱ የቮካብለሪ ጨዋታ ነው ምንም ትርጉም ቮካብለሪ ግን ዋጋ የለውም በፖለቲካ ውስጥ በጣም እዚህ ሀገር መለኮታዊ ማለት አሁን እንግዲህ ፖይንቱ አይደለም ቆይ እንጂ እዚህ ሀገር ላይ አሁን ትልቁ ጸሎት አድርጊ ነው ቢሉን ችግር አለው መለኮታዊ እንደዛቆ ነብይ አቶ ዩሱፍ እዚህ ሀገር ላይ ምለ ከውነታው አንውጣ ብዙ በቃ አሁን ያስቸገሩ ነው ያሉ ጉዳዮች ኑሮ አንድም በብሔር ነው አንድም በሃይማኖት very good thank you አይደለም ነው ምንም ፋክት ነው ስለዚህ አለኩ በዛኛው በኩል ያለው ወገን መለኮታዊ ምላሽ ነው ስትለው ያ ትርክት ደግሞ አለ እናንተም የምትሉት የህዋት ናሬሽን አለ የአንድ ሃይማኖት የበላይነት የአንድ ባንዲራ የአንድ ቋንቋ ሚል ነገር አለ መለኮታዊ የሚለው ቃል ምን ያሳያል ያውም ለአማራ ቃሉ ይሄ እሱ በኩል ነገር እኮ ነው እሱን አሁን ጽንፈኞች እንግዲህ ጽንፈኛ ማን እንደሆነ እግዚአብሔር ይወቀው ያሚያም ይፈርጃል እንጂ ጽንፈኛ ፖለቲካ ግን እንዳለና ቃለን እዚህ ሀገር ላይ ማን ነው ሌላ የኛ ጉዳይ አይደለም ጽንፈኛ ፖለቲካ በገነገነበት ሀገር ላይ ቮካብለሪ ዋጋ የለውም ወይ አለው ቮካብለሪ ገድምም እኮ ያልኩ ምንድነው መሰለው መለኮታዊ እኮ ይባላል በመደበኛ ቋንቋ ማለት የሚከብደው ወገን አይኖርም ብለህ ነው የምታስበው እኔ ለምሳሌ ምን ልል እችላለሁ መሰለ እኔ ሙስሊም ነኝ አዎ አንተ የሱፍ ነፍስናውን ተማር የውቀት ደረጃ ምናምን አለ አረበንትን ደረጃ ማለት ነው እኔ አሁን ሌላ ጊዜ ምን ላለው መሰለ እኔ በዚህ ሁሉ አስቸጋሪ ሁኔታ ውስጥ እዚህ ደርሰን at least በዚህ መልኩ መደራጀት መቻላችን እኔ እና ብዙ ችግሮችን ሰርቫይቭ አድርገናል ባይዘው በፖለቲካ ፕሮሰስ ውስጥ እንደ ድርጅትም ማለት ነው በጣም ፈንዳሜንታል የሚባሉ ሌት ተቀን ተቀምጠን አስልተን የወሰናቸው ውሳኔዎች አሉ ለሀገርና ለህዝብ ይጠቅማሉ ብለን እንደዚህ አይነት ከርቮችን ምናምን እናስተውለን እኔ ያለ ኢንተርቬንሽን ነው ላለው ብዙ ጊዜ ይሄ ራሴ እምነት ነው ለማን ነው የምትለው ለራሴ ጓደኞቼ ጋር ሳወራ ከጓደኞች ነው ይሄ በህዝብ መድረክ ነው የምስረታ ጉባኤ ነው የአብን ቆይ አንድ እንትን በል በራሱ ትርጉም አለው የምስረታ ጉባኤ ነው እንግዲህ ራስም እዚህ ጋር አንስተልኛል በጣም ተቸግራችሁ መሰብሰቢያ መመስረቻ ቦታ አጣችሁ ተንገላታችሁ መከራ አይታችሁ ሙስሊሞቹም ክርስቲያኖቹም ለዓላማ ስለሆነ ገዳማቱ ጋር ሄዳችሁ መሰረታ ስትመጡ ተያዛችሁ ይሄ ሁሉ እና የምስረታ አለትና በምርጫ ሰዓት ላይ ምትናገራት ያንዳንዷ እና ቮካብለሪ ማኮ ዋጋ ስላለው ነው አይደለ አሁን በተለይ እኔ ቮካብለሪ መጀመሪያ በዚህ ውይይት ሰዓት ያነሳው በእኮ ስሜነ ቮካብለሪ ኢምፖርታንት ነው ጽንፈኛ ስትል ምን ስትል መተርጎም አለበት አዘራይስ እኔም ላንተ አንተም ለኔ ያለ ገደብ ልንጠቀመው ነው ማለት ነው ይያለው እኔ አሁን እዚህ ጋር ግን ያልኩት ዶክተር ደሳለኝ ተናገረ ያልከኝ ላይ መለኮታዊ ሲል እንደሚደነግጥ ታላችሁ እሺ ማለት በሌላ ወገን ያለው እኔ እንግዲህ ምን አለ በሌላ ሳይድ ያለው ብሔርተኛ ድርጅት ነኝ የሚል አካል በጣም በእንደዚህ አይነት ሁኔታ የምትናገሯቸው የቋንቋ አጠቃቀማችሁ ጠንከር ያሉ በጣም ጠጠር ያሉና ነገሮች እንዲህ አይነት ነገር ውስጥ ሰዎችን እንደሚከተሉ እንደምማጥፋት እግረ መንገዱን አንድ ነገር ላስቀምጥልኝ ምን አለ መሰለ ያብን መስራታ እና የፖለቲካ ፕሮሰስ ፌዝ ነበረው ፌዝስ አሉት አንዱ የመጀመሪያው ፌዝ ፎርማቲቭ ስቴጅ ነበር ማለት ምን እንደደረሰበት ህዝቡ ነገር አለበት መታወቅ አለበት ተደብቆ የቀረ ሁሉ አንራቭል መደረግ አለበት የወደፊቱ ስጋቱ መገለጽ አለበት በዛ አግባብ ፖለቲከኞቹ ልጆቹ ይገልጹት ነበር ፊሊንጉም ገና እኮ ነው ፖለቲካ ለመስራት ሀብለን ወደ መስመር የገባንበት ወቅት እኮ ነው በስከስተትም እኮ የምትማርበት ሂደት ነው የሚኖረው
እንዴ ይሄንን ሀገር እኮ በጠመንጃ አንስተው ሲወጉ የነበሩ ድርጅቶች እኮ አሁን የፖለቲካ ፕሮሰስ ሆነዋል ስለ ቮካብለሪ ነው እንደምናወራው ዋናው ቁም ነገሩ ቀጣዩ ያለፈው ኦዲት ሊደረግ ይችላል ወደፊት ስላለው ነገር ነው አሁን ይሄ ኦዲት ማድረግ አሁን እንኳን ኦዲት ለማድረግ የሚያስን ስነ ልቦናና ዝግጁነቱ አሁን በእናንተና በእነሱ መካከል ራሱ አስቸጋሪ ይመስላል ኦፍ ኮርስ እኛ ግን ምንድነው መሰለ ዝሮ ደግሞ ብቸኛ አንድ መንገድ ምንድነው ያንድ ሀገር ሰዎች እኮ ነን በአንድ ሀገር ጥላ ስር ነው ያለነው እኛ መገንጠልን አንደግፍም ሶ በአንድ ፖለቲካ ማዕቀፍ መገንጠልን የሚደግፍ አለ ሌላ መገንጠል ኦኬ የኢትዮጵያ ህግ መንግስት ይደግፍ የለ እንዴ መገንጠል እሺ አንቀጽ 30 አይ በለው ካነሳው አውዳ አቋያ ምን ትምትለኝ በቃ የኢትዮጵያ ፖለቲካ ፋብሪክ መገንጠልን ይፈልጋል ማለት ይደግፋል እንደ መብትም ያረጋግጣል እኛ ግን ይሄንን አንቀበልም አንዱ መሻሻል አለበት ከመንለው የፖለቲካ አንቀጽ ውስጥ ይሄ ነው ምክንያቱም ያንድ ሀገር ማህበረሰብ ሐሳቤ ኢንዲስትራክተብል መሆን አለበት ብለን እናስባለን ሶ አሜንድመንቶች እንዳሉ ነው ኦዲት መደረግ ያለበት እንዳለ ሆኖ ያብን የፖለቲካ ፕሮሰስ እስከ ሆነ ጊዜ ድረስ ፎርማቲቭ ስቴጅ ነው ያችን ይዞ በማጦዝና በማራገብ ብዙ ፕሮፓጋንዳ ተሰርቷል እናቃለን ፕራክቲካሊ ደግሞ አብንም ራሱን ገምግሞ በርግጥስ ፖለቲካዊ ምልከታዬ እንዴት ነው መሆን ያለበት ሪቶሪክስ ምንድነው መሆን ያለበት የፖለቲካ አቅጣጫውስ ምን መሆን አለበት በሚል ብዙ ነገሮችንም ሪፎርም አድርጓል ውስጣዊ ሪፎርሞችን ሁሉ ሰርቷል ብዙ ነገሮችንም ማስተካክሏል ለበርካታ ታሪካዊ ውሳኔዎች በቅቷል አሁንም ግን ሀገራዊ ምልከታው ምን እንደሆነ ልንገር አማራ ስለሆንክና የአማራ ድርጅት ስለሆንክ በሀገራዊነት ረገድና በወደፊት ስላለ ራይ የተለየ የማስረዳት ሸክም ያለብህ ይመስላችኋል ትክክል አይደለም እሱ የምትሰራው መሬት ላይ ያለው ነው መገምገም ያለበት ምንድነው ይሆነው ኦኬ አብን ጽንፈኛ ምናምን ይባላል ጽንፈኛ ማለት ምን ማለት ነው አንደኛ ሀገራዊ መግባባት ያስፈልጋል በቃሉ ላይ ቅድም ተነጋግረናል ምን ማለት ነው ጽንፈኛ ማለት ስኬሉ ምንድነው መለኪያው ምንድነው ወይ በህግ ተቀምጦ መነጋገር መቻል አለበት ፖለቲካል ዲፊኒሽኑ መቀመጥ አለበት ሀገርን ለማዳን በበጎነት የተሰለፈ ነው ምንድነው ጽንፈኛ ማለት ጠመንጃ ይዞ ህዝብን የገደለ ነው በዚህ ማስረጃ አለ የለም ጽንፈኛ ማለትማ ግልጽ እኮ ነው ጽንፈኝነት ማለት አሁን እኛ ጽንፈኝነት ነው የምንታገለው ባይዙኝ በኢትዮጵያ ፖለቲካ ውስጥ አብን ታክቲካሊ ተደራጅቶ ከዲያሎግ ባሻገር ያለ አካሄድ ሁሉ ጽንፈኝነት ነው ከዲያሎግ ውጭ ጠመንጃ ለምሳሌ እንዳማራጭ የሚጠቀም ጽንፍ ነው እኔ ያልኩን ካልሰማ ሐሳቤን በግድ ተቀበል በጉልበት ካልሆንክ Thank you very much. እኛ እንድናውስ ነው የምናደርገው ከኢትዮጵያ ፖለቲካ ስፔስ ውስጥ እንድጠፋ ነው የምፈልገው ፕሮግራማችሁ ግን ዝም ብሎ የተጻፈ አይደለም ተግባር ላይ ልታውሉት ነው ተግባር ላይ የዋለ ጊዜ አሸነፋችሁ ብለን ተግባር ላይ ለማዋል ከሞከራችሁ ከናንተ በላይ ጽንፈኝነት ከየት ይመጣል ባህሉ ሁሉ ያንተን በዚያ ላይ ደግሞ በሚገርም ሁኔታ ይሄ ፓኬጅ ነው ትረታችሁ አሁን ለምሳሌ እንዴ ነገር እኛ አሁን ኢትዮጵያዊ ቪዥን አለን ያማራ ህዝብ ወኪል አንተ በጣም ይቻላል አዲስ ሞዴል ስለሆነ ነው ሰው ኮንፊውዝድ የሆነው ምን መሰለ አማራ የራሱን ፓኬጅ ይዞ ይመጣ አሁን ይውል እንደዚህ ነው ፖለቲካን የሚያምታቱና በአንዱ ሽፋን ወደ አንዱ ለመሄድ የሚሻገሩ ስማቸው ሌላ አርገው ኮንሰርናቸው ሌላ የሆኑ አካላት በዚህ መንገድ ነው ጽንፈኝነት እንደውም በደንብ የሚያብበውና ጉልበት የሚኖረው አይደለም እንደዛ አይደለም አብን ኒው ሞዴል ነው አይዞ ይሄን በደንብ ካፕቸር እንድታረጉትም ስለምፈልግ ነው እሺ ያማራ ህዝብ አደረጃጀት አልነበረም ጽኑ አደረጃጀት እንደኛ ግምገማ ማለት በተላላኪነት በሌላ አግባብ ሊኖር ይችላል ያ ራሱ አንዱ የትግላችን መራፍ አካል ነው ማለት ነው ህዝቡ በሚፈልገው ተላላኪነት ማለት ይሄው አተላላኪ ሆኑ ሳተላይት ድርጅቶች ነበሩ በአደል ለምሳሌ ራሱ ድርጅቱ እኮ የገመገመው ነው ምናገር አሁን ያለው የአማራ ብልጽግና ከአዴፓ ወይም ከባድን የተለየ ነው ብለ እሱ ሌላ ጉዳይ ነው ቆይ ጥያቄ ልመልሰልሽ ምክንያቱም ባድንም አንድ ስንታገለው የነበረ ድርጅት ነው እሺ ሶ እኛ የተመሰረት ነው አማራው የማያወላዳ ውክልና ያስፈልገዋል ሲወከል በራሱ ልጆች በኢትዮጵያ የፌደራል ስርዓቱ ተስማምተን ሌላ ፎርም ስካላስገባ ነው ድረስ የፖለቲካ ትርክቱንም ቀይረን ወደ ሌላ በስምነት ሌሎች ወንድሞች ጋር በራውንድ ቴብል ተቀምጠን ስካልቀየር ነው ድረስ ኔቭ ልንሆን አንችልም አማራ ብቻውን የሚንሳፈፍበት የፖለቲካ ስርዓት አዋጭ አይደለም ብቻውን ነው እየተጎዳ ያለው እንደውም ጠቅላይ
ሌላ የኢትዮጵያን የብቻዬ ባለቤት ነኝ የሚል መንፈስ በማስረከብ የአንድነት ድርጅት ውስጥ ሁሉ ያለው አማራ ነው ስለዚህ ዓላማው አንድ ቋንቋ አንድ ሀገር አንድ ምናምን የሚል ሪቶሪክን ለማስቀጠል ነው እንቅስቃሴው በመደብ ትግሉም ውስጥ ያሉት ይሄ ነው ዓላማቸው የሚለው የ1969 የትግል ጥሪ የህወሓት ዶክመንትም እስካሁን ድረስ ያለ ነው ይሄ መቀየር አለበት አንደኛ እኛ የምንፈልገው የራሳችንን ድርሻ ነው በኢትዮጵያ እንጂ የማንንም መጠቅለል አንፈልግም እንደ አማራ ድርጅት ነው ምንነግርህ የአማራ ድርጅትነታችን እኮ ምንም ጥያቄ ውስጥ የሚገባ የለም የኢትዮጵያንን ስንል እኮ አሁን at the same time ኢትዮጵያ ዳይሜንሽን ምልከታለን ስንል የኦሮሞ ድርጅቶች የሲዳማ ድርጅቶች ልጆች መጣው ሀገራዊ ማቀፍ አብረን መስራት እንችላለን ማለት ነው ይሄ እኮ እኛ ግን ከማከለ ለመውጣት አማራውን ለመገንጠል ወይም ሌላን ህዝብ በጠላትነት ለማየት ለመፈረጅ የተደራጀን የፖለቲካ እንቅስቃሴ አይደለም በዚህ መልኩ ነው ልዩነት ያለን በጠላትነትማ አታዩም በጠላትነት የታየነውን ነገር መልሰን ማስተካከለን ወደ ነበርንበት ተመልሰን ግን ደግሞ በስር እስከ ተገዛ ድረስማ ጠላት ፖሊ ነው ወደ ነበርንበት የሚል ነገር የለም እኮ ወደ ነበርንበት ማለት ምን ማለት ነው ወደ ነበርንበት ድህነት እንመለሳለን እንዴ ለምሳሌ የርሻ አስተራረስ እንመለሳለን እንዴ ወደፊት ነው እንጂ ፎርዋርድ ሉኪንግ ነው ኦዲት የሚደረገው ጥፋት ብቻ ነው ጥፋትም ደግሞ በታሪክ በሻመት ምናና አይደለም ጉዳዩ አሁን ላይቭ ጥፋት ውስጥ ዋና የሆኑና የሽግግር ፍትህ አካል ትራንዚሽናል ጀስቲስ አካል መሆን ያለበት ስብስብ አለ ፓኬጅ አለ እሱ እንግዲህ ሀገራዊ መከፈት ይኖርና ምንድነው ችግሩ የደረሰው እዚህ ሀገር በምን ምክንያት ኦኬ ጉዳት የደረሰበት ህዝብ አለ አካባቢ አለ ዜጋ አለ እውቅና ይሰጣት ሊስት ሶ አሁን ወደፊት ምንድነው ሞዳሊቲው እንዴት ነው ልንወጣ የምንችለው ግን ይሄንን ማን ያቀተዋል ማለት ምንም እኮ ፓርቲ ያስፈልገው ሙቁና ይሰጥ ብሎ ለምን ሳይሰራ ነው ለምሳሌ ለኮሱ ነው እኛ ስለ ማህበራዊ አንቂዎች ሊሰሩት ይችላሉ እኛ ከአንድ የፖለቲካ ፓርቲ የሚጠበቁ ጉዳዮች አሉ ለምሳሌ በዋናነት ለአማራ ህዝብ ወይም አማራንም ወክለን እንደ ኢትዮጵያ እናስባለን ስላላችሁ አጠቃላይ እዚህ ጋር ነው የተመለከትኳቸው ነገሮች አሉ ከዚህ ከተፈጥሮ ጋዝ የቱሪዝም ሀብት የውሃ ሀብት እንደዚህ መሰረተ ልማትን መሬትን ኢንዱስትሪን ግብርናን በተመለከተ ፓኬጅ ነው ብለኛል እንደ ፓኬጅ እንኳን የተቀመጠው ነገር የተለየ አዲስ ነገር የለውም ብዙ ፓርቲዎች ጋር የምናየው ነገር ነው ፕሮግራማችሁ ላይ አዲስ ነገር ይዛችሁ ብትመጡ ደስ የሚያሰኘውና የተሻለ ነገር ለዚህ ወደኋላ ቀደም ሲል እንዳልከው ከዚያኛው አይነት የእድገት ደረጃ መውጣት የሚያስችል ነገር አላየውም ሞር ደግሞ የበለጠ የሚመስለው ደግሞ የሆነ የብልጽግናንም ይመስላል ስለዚህ እናንተ ደግሞ ከኋላ የመጣችሁ ፓርቲዎች እንደመሆናችሁ መጠን ምናልባት ኮርጃችሁት ካልሆነ በስተቀር አዲስ ነገር የለውምና በፓርቲ ደረጃ እንዲ ነበር ሆናችሁ መገኘት በጣም ጥሩ አንደኛ የታይም ፍሬሙን ላስቀምጥልኝ ብልጽግና ከኛ በኋላ ነው ብልጽግና ብልጽግናን በነገራችን ላይ እሱንም ሳገኘው ጠይቋል ይሄ የዛሬ 3 አመት የተጻፈ ነው የዛ ጊዜ በአደን ወህደድ ምናምን ነበሩ ይሄ ሲጻፍ ግን በኋላ ብልጽግና ምትቀርቡ ናችሁ ግረ መንገድ እሺ ምን ጥያቄ አለ ይሄ ብልጽግና እኮ ልምዳችሁ ከብልጽግና ምትቀርማላችሁ ምንም ጥያቄ የለውም በፓርቲ ልምድ ብልጽግና እኮ ያው አንተም ነበርክ አይደል እዚሁ እኮ ነበርክ ፎሪና አይደል ምን ጥያቄ አለ ሁለተኛ ነገር ማለት የኢትዮጵያን ፖለቲካ ከባአደንነት ከኢሃደግነት ገፍቶ ወደ ብልጽግና የሚያስገባው ደግሞ የዚህ ህዝብ ትግል ነው የኛም ጨምሮ ማለት ነው ምንም ይሄ በኦሮሚያም በአማራም ያለው የማህበረሰብ ትግል ድምር ውጤት ነው እዚህ ጋር ደግሞ እዚቹ አይ አጣምጣጣኛ ሐሳቤ እንደምትቆራርጠዋል እሺ ይሄ ከሆነ በኋላ ያብን ግን ይሄ እንግዲህ ከዛሬ 3 አመት ናኒ ወጣ ጥቅል ኮንሰፕት ነው አሁን ምርጫ አለ የምርጫ ማኒፌስቶ ኦሬዲ ሬዲ ነው ብያለሁ አይ ዊል ጊቭ ዩ ምሰጥ ዝርዝር ጉዳዮች ስላሉት ነው በደህንነት ጉዳይ በሀገር ደህንነት ጉዳይ በላንድ ፖሊሲ ጉዳይ በተለያዩ መሰረታዊ ጉዳዮች ላይ ስታርክ ኮንትራስት ከመንግስት ጋር ምንድነው የሚለየን ህዝቡ ምንድነው የሚያስፈልገው የሚሉ መሰረታዊ ጉዳዮችን ስፔሲፊካሊ ምን እናጋገርባቸው ጉዳዮች ናቸው ማለት ስለዚህ ፓኬጁ አለ ስጋት እንዳያድር ነው ከዚህ ያደነሳው ነሻው ይሄ አይደለ ይሄ ነው ይሄ ጥቅል ነው እንዲናስፋፋለን ምናምን ስላልክ ምንም ነገር ትርጉም ስለማይሰጥ ነው ጥቅል ፕሮግራም እንትኖች ላይ ሳይንስን አስፋፋለሁ ቴክኖሎጂን አስፋፋለሁ ትላለህ ማንንም ስለሚል ማለት ነው ስፔሲፊክ ስትራቴጂክ የማስፈጸሚያ ፓኬጅ ሁሉ ያስፈልጋል ኢኔብሊንግ ሎስ ያስፈልጉታል የማስቻያና ተግባራዊ ማድረግ ሶሱ አለ ማለት ነው ምንም ችግር የለውም ይሄ መንታ ትግሉ ጉዳይ ግልጽ እንደሆን ስለምንፈልግ እኛ
የብሔር አደረጃጀት ፍልስፍና ይመሰረታል ብለን አናምንም የሃይማኖት አደረጃጀትን እንዴት መቃወም ትችላለህ ለምሳሌ የብሔር አደረጃጀትን ፈቅደ በማንነት ነው የማንነት መገለጫ ነው ሃይማኖትም የማንነት መገለጫ ነው እንደዛ አይነት ቴንደንሲዎችም አሁን ኢትዮጵያ ውስጥ አሉ ህገ መንግስቱ አንቀጽ 11 ላይ ስላለ መንግስትና ሃይማኖት የተለያዩ ናቸው ስለሚል ብቻ ነው እንጂ በክርክር ደረጃ ማስወገድ አትችልም ኦኬ እኛ ፍልስፍና ይመሰረታለው አዋጭ ነው የምንለው ፖለቲካ ግለሰብ ተኮር የሆነ የሁሉንም ዜጎች መብት የሚያስከብር እኩልነትን ፍትህን ዴሞክራሲ ስርዓትን ገንብቶ የሚያልፍ ስርዓት በአጠቃላይ በፖለቲካል ፊሎሶፊው ዘርፍ ኮንስቲቱሽናል ዴሞክራሲ እንለዋለን ያ ዘርፍ ነው ያዋጭ እንደሆነ የምንፈልገው ኢትዮጵያ ውስጥ እንድመጣ ግን ደግሞ ግብዝ አይደለንም ነገ ይመጣል እንልህ አንችልም የድርድርና የውይይት ውጤት ነው የሚሆነው ይሄ ሂስቶሪካሊ ኮ በጥላቻ ተፈራርጀው ሀገርን ጭምር በጥላቻ ፈርጀው እኮ ለዘመናት የተደራጁና የሚንቀሳቀሱ ቡድኖች የኖሩበት የፖለቲካ ምህዳር ነው ብዙ ቀውስ ተፈጥሯል ይሄንን ዲሞቢላይዝ ማድረጉና ሀገራዊ ኮንሰንሰስ ማምጣቱ ሰፊ ውይይትንና መቀራረብን የህዝብ ለህዝብ ግንኙነትን ማጠናከርን የመሳሰሉትን ስራዎች ይጠይቃል በሰፊው ማለት ነው እንደዚህ በሚሆንበት ጊዜ ደግሞ የኛ አደረጃጀት ለምሳሌ 1983 ኢሊቲ ሆነ ያማራ አሁን እንደኛ አይነት አደረጃጀት ኑሮ ቢሆን የኢትዮጵያ ፖለቲካን ያግዝ ነበር ወደ ችግር ውስጥ እንዳይገባ እገዛ ያደርግ ነበር ብለን እናምናለን አሁንም ይሄ ነው አላማችን ጀኒውን የሆነ ስንመጣ በመሃል ላይ ፍትሃዊ አማካይ ካልቸርና ሪሊጂየስ መገለጫዎች እኮ ፕሮቴክሽን ይፈልጋሉ ኢንሃንስ መደረግ አለባቸው ሰው እኮ በመንግስት ስርዓቱም ውስጥ ቢገባ በቋንቋው ነው የሚናገረው የፖለቲካ የሚገለጹበት ዳይሜንሽን አለው ይሄ ካልቸር ነው ልትለው አችልም ቋንቋን ስፔሲፊካሊ የኤንጂኦ ስራ አድርጋ ማለት ነው ወደ ፖለቲካው የሚሳቡበት ምክንያት ይኖራል በፍርድ ቤቱ በፓርላማው በምንኮ ኮንስቲትዩንሲ ሌቭል ነው የምትወክለው ያ ኮሚኒቲ ራሱ መገለጫ አለው ሎወር ዳይሜንሽንስ ኦፍ ሰልፍ ካታጎራይዜሽንም እኮ አሉ ባንድ ትልቅ ህዝብ ውስጥ እኮ አይነት ፖኬቶች እኮ አሉ እነዛ ሁሉ ዴሞክራሲ ዲሴንትራላይዜሽን እና ኢኮኖሚክ ፕሮግረሱ ማምጣት በሚያስችል መልኩ ቀስ ያለን የምንሰራው ስራ ነው ዘለን ምን ሄደው አይደለም ግን ደግሞ ብሔርተኝነትንና የብሔር ማደራጃን ጎል ግብ አድርጎ መንቀሳቀስ አዋጭ ነው ብለን አናምንም እኛ እንደ ፖለቲካ መሰረቱ ነው እኮ አቶ ዮሱፍ ግን አሁን እውነት እንነጋገርና ማለት ይሄ እኮ ነው አሁን አንተ ስትናገር በቃ ሊበራል ነህ ለሊበራሊዝም ነው አብን ብዬ ነው ኒሞስ ስትናገር ስትጽፉት ደግሞ በቃ አብዮታዊ ዲሞክራሲ ናቸው ኖ ሊበራል አይዲዮሎጂ ሌላንድ ነው ሊበራል ለዘብተኛ አላችሁት ታጋ ለዘብተኛ አላችሁት ለዘብተኛ ንግግር ግን ንጹህ ሊበራሊዝም ነው ፖለቲካ ግን አብን ላይ ማንንም በከረንሲ ተጽኖ ሊያደርግ የሚችል ሰው የለም ይሰልሉኛል ብዬ ገምታለሁ አለ ምን ስለሆናችሁ ነው የሚሰልሏችሁ በምን ምክንያት አብን ያማራ ህዝብ ላይ የሚዘራው ፍረጃ ቀጥተኛ ወራሽ ነው ሰለባ ነው ይሄ እኮ ነው አሁን ሁለት የተምታታ ነገር ምን ይሰራላችኋል እናንተ ስለ ኢትዮጵያ አይደል የምታወሩት መሬት እኮ መሃል እዚህ እንትን አለ አይደል እንዴ በየቦታው ባሉ መሬት እሱ አይደለም ጭብጡ ሁለታችሁም አንድ ህዝብን እንወክላለን የምትሉት ህዝብ በዚህ በኩል ይጠቃል ይያላችሁት በዚህ በኩል እንከላከላለን የምትባባሉት ሁለት ፓርቲዎች ደግሞ እየተፈራረጃችሁ ችግር የለውም መፈራረጁ ፕራይመሪሊ ከየትኛው ኳርተር እንደሚመጣ ስለምናውቀው ችግር ሁለታችሁም ታውቃላችሁ እናውቃለን እናንተም